እንቀጥላለን። የኢየሱስ ክርስቶስ የትንሣኤ በዓል ለሌላቸው ማካፈል ማሳለፍ እንደሚገባ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ ትንሣኤ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ነዋሪዎች ማዕድ አጋርተዋል። ባልደረባችን ተስፋዬ ለሜሳ በቦታው ነበረ፣ ተከታዩን አዘጋጅቷል። እንከታተል። በአዲስ አበባ ከተማ የካና ቦሌ ክፍለ ከተሞች ተጨማሪ 2 የምገባ ማዕከላት ተመርቀው አገልግሎት መስጠት ጀምረዋል። በአጠቃላይም የምገባ ማዕከላት ቁጥር 26 ደርሰዋል። ከንቲባ አዳነች አቤቤም የፋሲካ በዓልን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ነዋሪዎች በምገባ ማዕከላቱ ማዕድ አጋርተዋል። እንደምታውቁት የጌታችን የኢየሱስ ክርስቶስ ትንሣኤ በዓል ለሰው ልጅ የተከፈለውን ፍቅር ነው የሚያሳየን። ያለ እምነት፣ ያለ ዘር፣ ያለ ቋንቋ፣ ያለ ቀለም ለሁሉም ለሰው ልጅ በፍቅር የተሰጠ ታላቅ ስጦታን እና ብስራትን ነው የሚያሳየን። የምገባ ማዕከልም ስንከፍት ለሕዝባችን ያለንን ፍቅር ያለንን አክብሮት የምንገልጽበት ነው እና እንኳን ደስ ያላችሁ ማለት እወዳለሁ። እንደዚህ አይነት ፍቅር ደግሞ ሲገለጽ ለሁሉ ለሚገባውና ለሁሉ በፍቅር እንዲደርስ እንሻለን። እንደዚህ አይነት ጊዜያዊ ችግሮችን መሻገር የሚችሉ ድጋፎችንና ትብብሮችን እያጠናከርን ዘላቂ ስራዎቻችን ደግሞ እየሰራን የኢትዮጵያን ብልጽግና እናረጋግጣለን። በዓሉ የሰላም፣ የፍቅር፣ የአብሮነት፣ የመተሳሰብ እንዲሆንልን ከልቤ እመኛለሁ። እድሜ ብቻና ጤንነት ይስጠኒ። በእውነቱ በጣም ለተጨቆነው፣ ለተራበው፣ ለተጠማው ገበያው ደስ የሚያሰኝ ነው። በእውነቱ በዛሬ ዕለት እህሉ በተወደደበት በጮማ ስለ አከበራችሁን ስላሴ ያክብራችሁ። በጣም ደስ ይላል። ሃይማኖት የጋራ ነን፣ በጋራ እያከበርን ነው። ሁላችንም በጣም ደስ ብሎን በጋራ ሁልጊዜ ኢትዮጵያ ሃይማኖት በጋራ እንደዚህ ሲከባበር ፋሲካም በጋራ እያከበርን ነው የምንገኘው። በጣም ደስ ብሎን በሚገርም ደስታ ውስጥ ነው ያለነው። ቆንጆ ነው። እግዚአብሔር ጸጋ ያበድርልን ለሁላችሁ፣ ለመላ ኢትዮጵያ ለተሳተፈው ሁሉ። እግር የሌላቸው አሉ አይደል እንዴ? አይን የሌላቸው አሉ፣ እጅ የሌላቸው አሉ፣ ሰርተው ትንሽ እንኳን ዘውር ብለው የማይበሉ እነሱን መመገብ ማለት እኮ ምን ያክል ነው? ይሄ እንዴት አያስደስትም? ያስደስታል በጣም አድርጎ። በተመሳሳይም ከንቲባ አዳነች በካዛንቺስ አካባቢ ለኮሪደር ልማት ሰራተኞችም በዓሉን ምክንያት በማድረግ ማዕድ አጋርተዋል። ሁልጊዜ በስራ ላይ ሆነን በዓላችንንም እያከበርን ይሄ የስራ ባህላችን እንዲዳብር ልምድም እንዲሆንልን ማሳያነቱ የላቀ ስለሚሆን በዓልን አብረን እያከበርን ነው። እንኳን አደረሳችሁ በድጋሚ ማለት እወዳለሁ። የፋሲካ በዓልን ምክንያት በማድረግ የአዲስ አበባ ከተማ እጅግ በጣም አድርጎ ያመሰግናችኋል። ስለ ትጋታችሁ፣ ስለ ቅንነታችሁ ሌሊትና ቀን ሰርታችሁ ይኸው ካዛንቺስን ማጠናቀቂያ ምዕራፍ ላይ አምጥታችሁታል። በዚህ ከተማችንም ሀገራችንም ትልቅ የስራ ባህል የዳበረበት ከተማችን ደግሞ ከቆሻሻ እየጸዳች ንጹህ ጽድት ያለች ከተማ እየሆነች ለመኖሪያም ለመስሪያም ምቹ ከተማ እየሆነች በዓለምም ደረጃ የሚያኮራ የሚያወዳድረን ክብራችንን የሚያስጠብቅ በማድረግ ረገድ ትልቅ ውጤት ነው የተገኘው። ይህንን የሰሩ እጆች ይባረኩ እንላለን። የፒያሳ ፕሮጀክት ላይ ሰርቻለሁ። አሁን ሁለተኛ ጊዜ ነው። በዓልና ስራ እንግዲህ አሁን ተለማምደነዋል። በስራ ላይ ነው የምናሳልፈው። አሁን እሱም ደግሞ ምሳ ግብዣ አክብረውን እዚህ ድረስ መተን ተጋብዘን እንደገና ወደ ስራ ነው የምንገባው ተመልሰን። በዓልና ስራ ያው ጥሩ ነው፣ ምንም አይልም፣ ደስ ይላል። ለፍቶ ደግሞ ምስጋናም ሲገኝ ደስ ይላል። ለክሬዲት መሰጠቱ ተስፋም እንዳንቆርጥ እንድንበረታታ ለወደፊቱ ጥሩ የሆነ አፈጻጸም እንደምናመጣ ያው ማበረታታች ሲኖር ደስ ይላል። በዓልንም ደግሞ በዚህ መልኩ ስናሳልፍ ለእኛም ከቤታችን ውጪ ስለሆነ ደስ ይላል። በሰማያት
ከአያት ያለ ተለይቶ ይሞገስ ክቡር ስምህ በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን